ሰላም በቢሾፍቱና አካባቢ የምትገኙ ቅዱሳን በሙሉ ሰላም ለእናንተ ይሁን። ታላቅ መልካም ዜና ለእናንተ ይዤ መጥቻለሁ። እግዚአብሔር አምላክ ረድቶን አግዞን ኢየሱስ ይመጣል ዓለም አቀፍ ቤተክርስቲያን ከተመሰረተች 5ኛ ዓመት ሆኗል። እግዚአብሔር ቢፈቅድና ብንኖር ጥር 20 ጀምሮ እስከ 24 ሮብ፣ ሐሙስ፣ አርብ እንዲሁ ደግሞ እሁድ ቅዳሜ ሙሉ ቀን ማለት ነው ታላቅ የእግዚአብሔርን እጅ የምናይበት ኮንፈረንስ ተዘጋጅቷል። መጣችሁ ሁላችሁም የበረከቱ ተካፋይ እንድትሆኑ በጌታ ፍቅር ጋብዣችኋለሁ። እግዚአብሔር አምላክ ድንቅና ታምራትን ያደርጋል። አገልጋዮች ከልዩ ልዩ ስፍራ የተጋበዙ አገልጋዮች አሉ። እንዲሁ ደግሞ የቤተ ክርስቲያን አገልጋዮች እኔም ወንድማችሁ አለው። ጌታ ታላቅ ነገር ያደርጋል። መጣችሁ ከበረከታችሁ ጋር እንድትገናኙ እንዲሁ ደግሞ ከኛ ጋራ የእግዚአብሔርን ታላቅ ሥራ ያያችሁ ጌታን እንድታመሰግኑ ያልኩ በአክብሮት ጋብዣችኋለሁ። ከቢሾፍቱ ውጭ የምትመጡ ከአዳማ እንዲሁ ከሞጆ ከአዲስ አበባ የምትመጡ ወደ ቢሾፍቱ ከተማ እንደመጣችሁ ገበያ ትመጣላችሁ። ገበያው ጋር አገዳ ተራ ተብሎ የሚጠራ ቦታ አለ። እዛው ቦታ ላይ ከታ ወይም ዮሐንስ ቤተክርስቲያን የሚል ባጃጅ ታገኛላችሁ። ባጃጁ ላይ እንደወጣችሁ ፖሊስ ጣቢያው ጋር አውርዳኝ ብትሉ ፖሊስ ጣቢያው ጋር ትወርዳላችሁ። ፖሊስ ጣቢያው አጠገብ ላይ የቤተ ክርስቲያኒቱ ታፔላ በር ላይ ስላለ ድምጹም ስለሚሰማ መጣችሁ ከኛ ጋር ጌታን እንድታመሰግኑ እላችኋለሁ። ሻሎም፣ ዘመናችሁ ይባረክ።